ነገራቶችን የሚሰማው ልጅ እያሉ አልሰማሁም። ምን ኢትዮጵያ ላይ እንደዛ አይነት ነገራቶች ሰምቼም አይቼም አላውቅም። ገባሻ ስትለኝ ተይ አልኳት። እናትሽ ከአንቺ ከልጃቸው እሷ ባዳዋ በልጣባቸው ሀሳባቸው እንደማይቀይሩ ነገ ለእናትሽ ትደውይላቸው እና መሰለኝ የሱሱን አዘውክታ የሱሱን በቃ አዙራባት ሄረ እሷ ከፈተች እንዲያልኩ የሱሱ እንዳለ ሆኖ እሷ በሱሱ በጣም ስለምትቀና ያው መጠጥ ቤቷን ዘጋችና ነው ከፈተች የተባለው ሂውማን ሄር ቤት እንጃ። አሁን ላይ ይሄን ነገር አለ እንዲያልኩ የሱሱ እንዳለ ሆኖ የሱሱ እንዳለ ሆኖ አውቅማ ብያለሁ። አልዋሽሽም። እኔ ቲክቶክ ላይ ነው ያየሁት ሂውማን ሄር ቤት መክፈቷን ገነት ተብሏል። ኢትዮጵያ ያለው ነገር ባላንስ ነገር እሱ ደግሞ እንደዚህ የአረቦቹን እንትን ነው የሚጫወተው። አንድ ቤት ነው የሚሰሩት። የሱሱ ባል ዲጂ አንድ ቤት አንድ ቤት ነው። ከዛ ይጨርሳሉ። እናቴን ባልና ሚስቶች ተያይዘው ሁለቱ ላጥ ነው የሚሉት። ዳውራ ላይ አግኝቻት አላውቅም። ሪቾን ከሚገርምሽ ነገር አንድ ቀን ተሳስቼ ዳውራ ላይ በቀን እንኳን አይቻት አላውቅም። ዳውራ ምንድን ነው? የሰፈር ስም ነው። ዳውራ ማለት መጠጥ ቤት ያለበት አካባቢ ብዙ አበሾች ያሉበት ቤት ኢትዮጵያ እንደ ቺቺኒያ እንደሚባለው ማለት ነው። ዳውራና ቺቺኒያ ይመሳሰላል። እንደዛ ሰፈር አካባቢ ነው። ሱሱ ልጥራትና አሁን አንቺ ይቅርታ ጠይቂያት ሱሱን ያንን ስላረግሽባት። እሺ ችግር የለው። እኔ የፈለገችውን እቀጣለሁን ብዬሻለሁ። እኔ ይቅርታ ብቻ እንድታረግልኝ ነው የምፈልገው። የምትጠይቀኝም ጥያቄ ትጠይቅልኝ፣ እውነቷንም ደግሞ አመጣለሁ ብያለሁ። እናቴ ስለተኛች ነው ያለውን ነገር ነግሬሻለሁ። ምትለኝ ሁሉ ለማድረግ ዝግጁ ነኝ። ጥፋተኛ ነኝ አውቃለሁ። እኔም ደግሞ የራሴ ነገር ስለያዘኝ ነው። አብዬ ብታዬ እንዴት ነሽ ማሬ? እሺ ቮይስ ላድርግላትና ትናንትና ዋርኒንግ ሰጣት። በጣም ነርቨስ ሆና እንዲህ እያለች አይኗን ሁሉ አይተሽዋል። እመብርሃንን ነው መናገር ሁሉ አቅቷታል። በቃ ደከመች። መጨረሻ ሰዓት ላይ እንኳን ስገባ እንዲህ ብል ተኝታ እስቲ አይኗን በጣም በቃ የለም እንዴት ነው ውስጥሽ ሲቆስል አብዬ ታውቂያለሽ? ውስጥሽ በጣም ሲቆስል ድክም ሲልሽ በቃ የምትተይው ነገር የለም። እንደዛ ታይም ላይ ነበር ያለችው። እኔ በመሳ ሰዓት ላይ እንደዚህ ራሴን ማጠፋ ነው የሚመስለኝ። እመብርሃን ሜምበርሽን አብሪው ቤታ ከስሜ ጎን ያለው ልብ ቅርጽ ሜምበርሽ ኤክስፓየርድ አድርጓልኝ። እንዴት ነሽ? ፓርቲ ኦን ኤንድ ኦን አትሄጂባትም ነበር? ኪሱን ከምትሰጥ ፓርቲ ኦን ኤንድ ኦን ታርጌት ያለውን አትሄጂበትም ነበር? ጋላሪ 17 እንዲሆንልኝ። ሱሱ እንዴት ነሽ? ደህና ነሽ ወይ? ሱሱ አንዴ ላይቭ ላይ ልትመጪ ትችያለሽ። በሌላ አካውንት ወይ በባልሽ አካውንት ነይ ማሬ። ያንቺ አካውንት ዋርኒንግ ላይ ስለሆነ በባልሽ አካውንት ነይ። ይቅርታ ሊጠይቅሽ የሚፈልግ ሰው አለ ላይቭ ላይ። ቮይስ አድርጌላታለሁ። ጥያቄ ካላት ትጠይቅሻለች። ጥያቄ ከሌላት አንቺ ሱሱንም አደራ እንላቸዋለን። የቤሩት ላይ የምትገኝ
ነበር የሚያሰሩባት። በእንቅልፍ እንዳታሳጫት ቤታን እንቅልፍ እንዳታሳጫት ቤታ ለስሙ ትሄድባታለች፣ አትፋታም። አንደኛ አንቺ ላይ ነበር የሚያሰሩብሽ። በፎቶ የሚቻል ቢሆን እኔ በፎቶ ይቻላል ብዬ አላስብም፣ ግን ከተቻለን በፎቶ ደግሞ ካላመንበት በፎቶና ስም የአንቺ ስም ትክክለኛ ስም ከስምሽ እስከ አባትሽ እስከ አያትሽ ሙሉ የሚያውቅ ሰው ለምሳሌ ሶሻል ሚዲያ ላይ ስትመጡ የምትፈሩ ሰዎች እንዲመተት ጥንቆላ ምናምን የምታምኑ የምትፈሩ ሰዎች ሶሻል ሚዲያ ላይ ሙሉ ስማችሁን አትጠቀሙ። ከስም አባት አያት ምናምን አትጠቀሙ። እንግዲህ ፎቶ ደግሞ በፍሊተር አድርጉት ፕሊዝ። እንደኛ ፍሊተሩ ላይ ነው የሚሆነው። መተቱ ቀሪ በለኝ። እኔ አላምንበትም። ባይዘወይ አላምንበትም። እኔ እንደዚህ ነገር አላምንበትም። የፈጣሪን ጥበቃ ጥሶ እኔ ላይ ሊደርስ የሚችል አለ የለም አላልኩም። በሁሉም እምነት መተት የሚባል ነገር እንዳለ፣ በአረብኛ እንደውም ስሂር ነው አይደል የሚባለው፣ እንዳለ የትኛውም ሃይማኖት ገልጾታል። ግን ያመነበት ሰው ላይ ብቻ ነው የሚሰራው። አለ መተቱ ግን ካመናችሁበት ይሰራል። የምታምኑበት ከሆነ ያመነበት ሰው ላይ ግን እኔ ላይ አይሰራም። የኔ ፈጣሪ ከመተትም ከምንም በላይ ነው አቅሙ። የኔን ፈጣሪ አቅም ጥሶ እኔ ጋር ሊደርስ አይችልም በሉ። ሁልጊዜ የለም አትበሉ። አለ ግን ጥሶ አይመጣም እኔ ጋር። የኔ ፈጣሪ ጥበቃ ከመተት ኃይል በላይ ነው ብላችሁ አስቡ እና ፈጣሪ ይጠብቀን። ጌታ ይጠብቀን። ጌታ ወጋውት እያሉ ነው ኮመንት ጉት። በእናታችሁ ፈጣሪ ይጠብቀን። ሱሱ እሺ ብላ ጽፋለች፣ እየመጣች ነው። ሱሱን አደራ የቤሩት ያላችሁ ኢትዮጵያውያን እባካችሁ መከሪያት። አንቺ ደግሞ በቃ ሴት ይብቃት፣ ሴት ይብቃት፣ ተቆጫት። እኔ አልመክራትም። ምን እያልኩ አደራ ምለው በጣም ልጅቷ ያለችበት ሁኔታ ስላስፈራኝ ነው። በጣም ራሷን ጠልታለች፣ ስራዋን ጠልታለች፣ ህይወት አስጠልቷታል። እና እባካችሁ ቤሩት ያላችሁ ኢትዮጵያውያን ሱሱን አደራ ጠብቋት። ይታለች በራሷ አካውንት ካርድ ለምትመጣው ዋርኒንግ ላይ ናት። ትናንትና ዋርኒንግ ሰጡ። በሌላ በምን እንደምትመጣ አልነገረች እንኳን። ይኸው መታለች። ቆይ አገኘኋት። በትናንትና አካውንት ነው ብላ ቮይስ ያደረገችው አይቼው ነበር። ሞዴሬተሮች የትናንትና አካውንት ማሂ ሚል ቁልፍ ነገር ያለበት አካውንት፣ እሱን አካውንት ሳቡት ፕሊስ። ኮመንት ላይ ካገኛችሁ በሰው አካውንት ነው የመጣችሁ። የእሷ ዋርኒንግ ላይ ስለሆነ እርዱኝ ፕሊስ። እየሮጠብኝ ነው። አይቻት ነበረ። ኤምኤችአይ ከዛ ቁልፍና እርሳስ ነገር ነው። የአይ ካቸር ልኬልሻለሁ። ወይኔ ሱሱዬ ወይ አቡ ቪዲዮ አብሪ ማሪ፣ ትንሽ ናፍቀሽናል። ቪዲዮ አብሪ። እንዴት ነሽ? አይዞሽ ሱሱዬ፣ ነይ ወደዚህ። ትንሽ እንዴት ነሽ? ደህና ነሽ? እረፍት ወሰድሽ ዛሬ? ትንሽ አረፍሽ? ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው? እሺ የሚለው ቴሌፎን ነው ምንድን የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት
እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት ካሜራው አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ ያንን ፈርታ መጠጡን ሳትጠጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ። ይቅርታ እና ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረ ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው ምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቮልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ስልሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾርሽ ወደ በሩ ጋር ነበረ እንጂ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ፣ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። እቺ ሆነች ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግረታል። የሚጠጥ ቢራ ነው የምጠጣ አጠጣም ነበር መጠራ ከፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። የኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ ምታው። ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ሩብትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቀል። በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ ታሪያችሁ በቃ ይለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም?
አረ በርገሯም አለች ከፈለግሽ አብረን ነበርን በርገሯ ትመሰክራለች አዎ ነበርን አስታውሳለሁ እንዳላደረኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ ያንን ከእናቴ አንደበት ላይ እናቴ ተይታለች ከቀን ጀምሮ ሳስደውል ነበረ ኦንላይን ላይ አልገባችም በገባችበት ሰዓት ሪከርድ ቀድጄ ለሀቢባ ልክልሻለሁ እውነትሽ ይወጣልሻል እውነትሽ ይወጣል እንደውም ምን የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና ላይፍ ላይ ሆነ ይሄው ሁለት ስልክ ነው ያለው ችግር የለውም በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ የሚታርጋችሁ እኔና እሷ ብቻ እናወራለን እምጠይቃት እኔ በሲስተም ነው ሱሱ እንደተጎዳይ ሰው እስከነስሟ ነው ሱሱ ብዬ የምጠራት እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ እስከነ ቦታው እስከነ ምኑ ነው የምነግርሽ እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈርወት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ ሀቢባ አሳልፋ እናቴ እናት እኮ ናት ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዛ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠች እኮ ከዚህ በላይ ምንም ማስረጃ አያስፈልግም እናቴ ናት አለች እኮ እቺ ልጅ እናቷ እየወቀሰች ነው ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል እናቴ ከእናትየውን መስማት አለብን እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን እኔ ስልኳን ተሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ አልክም ገባሻ ስለዚህ ልክልሻለሁ ያለውን ነገር የእሷ አዳምጥሻለሁ ትላንትና እንደውም ሌሊት ላይ ማለት ነው ሲሰምቼ ደውዬላት ለሷ ማለት ነው ከዛም በኋላ ተመስጬ እናንተ ጋር እሷ ስትደውል ነበር ዘጋባት ነበር እዚህ ያለውን ነገር በቃ ልጨርስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪከርድ ልኬልሻለሁ አላት ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራው ኖሮ ነበር ያልኩት እሷን ምን ማውራት ትችያለሽ ነገም ማውራት ትችያለሽ እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ ችግር የለውም ለህሊናዋ ስትል ታወራለች አልኩሽ የፈለገ ነገር ቢሆን አሳልፈው አሰጥም ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፈው አሰጠኝ ከዚህ በፊት ገነት እንዳስደበደበችኝ ነግሬያታለሁ ገነት ምን እንዳስደበደበች ደም እኮ እናትየው እኮ ከገነት እንዳስደበደበቻት ስትነግራት ለእናቷ ላስመትትባት ያለቻት እሷ አልፈልግም ብላ ነው ግን እውነት አልፈልግም በይ እውነት እናትሽም ገነት ላይ ያስመትቱ ፈጣሪ ነው የሚያውቀው እኔ አሁን እውነቱን ልንገርሽ አንቺ ሱሱ ትጠጣው መጠጡን ዲፊው አትድፊው ፈጣሪ ብቻ ነው የሚያውቀው ይኸውልሽ አሁን መጠጡን ዲፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው እኛ የነገርንሽ እዚህ ጋር ኖ ሀቢባ ይቅርታ አድርጊልኛ እዚህ ጋር ማስረጃ እንዲኖር አስታውሻታለሁ ያንቀጥቁበት አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋለ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ደፋ ገረና ራሷ ሱሱ አንቺ ያን እናገር አስታውሺና የዛን ቀን የተቀዳልሽን መጠጥ ተሽዋል ወይስ ተደፍቷል እንደምትለው እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም ወላሂ ነው የምልሽ በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ለምንድነው እንደዚህ የምትሆኙ ብርሽ እንደዚህ እያገኘሽ ፋራ እያገኘሽ ለምንድነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ ሁሌ ህይወት ለምን ትኖሪዋለሽ ሁሉ ጊዜ በቃ ገንዘብሽን ያዢ በጣም ነው የምትጋብዥ እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም እንደውም እኔ ልጋብዝሽ
አሜሪካ ነው። ስትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት! ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼም እዛ ኦኬ ምናምን ተብሎ ሌላ ቮልካ ደግሞ እንደገና ወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ፣ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለግኩ ነው። እኔም እሱማ በራስሽን ብትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲደለትልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይ አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድሽ ፀጉር ቤት ቼክ አድርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ስታስታውሻለሽ? ታስታውሻለሽ? ፕሮግራሟ መታ አቡ ያለ ፕሮግራሟ መታ በጣም ስመጣ ትመጣለች እና ያለ ፕሮግራሟ መታ ሂውማን ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጪኛለሽ ብዬ አንስቼ ሂውማን ሰጠኋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ እኔ ያዡና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂውማን 32 ኢንች ነው። እንደውም ደግ ስለሆንሽ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጭኛለሽ ብያት ላልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣች። ቆንጆ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ ቀን አውሪ በጣም ትቶኛል ሱሴ ያን ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ? መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጪ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ፈርና ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት። እሷም እንደ ወንድ አለቀውም። እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቲ ሊደባደቡብኝ። ከዛ አረጋግቼ ነኝ ብዬ ቤት ሁላ አብሬሽ መጥቼ ካላገስኩሽ ቤት ካላስተ ተካከልኩሽ። አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶኝ 70 ብር አልጋዋን ይላት ብላይ ነው። አስታውሻለሽ? አቡዋ ቢጌሽ የቤቷን ምን አይነት ዲዛይን የገዛችሁና አልጋ ሶፋ ምን እንደሆነ ያስገባችሁም ታስገባው አይተሽ ነኝ ብላይ ነበር። የዛሳደሙ ገኒ ለኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ አሳይታኝ ግዢኝ ብላይ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው። ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና ሄደች። እና ሄደች በኋላ እኔና ገኒ በፍቅር ነበር 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት፣ ጓደኛዬ ምናምን እንደዚህ አይደለም። ያኔ በጣም ተቀራረበን በከስተምርነት የተነሳ
የመጣችሁ ምን ጋር በርገሯ ናት ይዛት የመጣችሁ ከእቃ ትገዛለች ጎብ ብር አላት ምናምን ያኔ ስሪ አንቺም እሷም ለሱሴ የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት በየሳምንቱ በ400 በ500 ነው የምትገዛኝ ሂማኔር በፈታችሁ ቁጥር ተገዛኛለች እኔ ቪዲዮ ላይ ብትገብ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ ማስተዋወቅ የሰራ ነው ማለት ነው ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን እኔ መዝበታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ ምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏርጋ ነው የምጠራን ከነ ጓደኞቼ ሄደን እንበላለን የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች ኦኬ ረመዳን ራሱ የዛሬ አመት ቆንጆ ቤት ወስዳ 500 ምናምን ዶላር ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች ገነት ማለት ነው ይሄ ጥሩ ነገር ነው ማየው ሳትሰድበኝ ሳልሰድባለች እኔ ደግሞ እንደዚህ ነገር አልወድም እኔ ጠንቋይ ናት ይበሉኝ ሱሱ ጠንቋይ ናት ፈለጉትን ይበሉኝ እኔና አላህ ነን የምናቀው ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብትሆኛ ሀቅሽን ለማውጣት ትሄጃለሽ ይጃላል ደውዬ ሱቅ ነሽ አው የሆነ ነገር ምንም አልፈልግም በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ ሰው እንዳላምን አረጋችሁኝ በሰው ጋር እንዳልበላ አረጋችሁኝ እኔ አበድካቡ ወላሂ ላዚም እኔ አበድኩ እኔ ለዚህ ልጅ እንኳን በጣም ብዙ ነገር ነው ማስብላት ቀን ነገር ማለት ነው አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ አቡ ብታያት ወላሂ ላዚም ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋ ሄዳለች በቃ ገባሽ እኔ ይቅርልሻለሁ አላህ ይቅር ይበላችሁ እኔ እኮ አላህ አይደለም ፈጣሪ ነው ያልፈራችሁት እንጂ እኔ አላህ አይደለም አላህ አውፍ ይበላችሁ ለፈጣሪ ዱአ አድርጉ እንጂ እና እኔ ባንቺ አልፈርድም አሁን ተረጋጊ እኔ እዚህ ጋር ማለት ነው እስካው ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ቢሻል ከልቤ ማለት ነው በጣም ይቅርታ አድርጊ እኔም የራሴ እውነት ስለነበረኝ ነው ባንቺ ላይ መጨከን ነገር ኖሮኝ አይደለም እኔ ያለኝ ከሰው ልጅ ጋር ቅርቤ ታውቂያለሽ የሴት ጓደኛ የለኝም ታውቂኛለሽ ብቻዬን ነው መዝናናው የምቀመጥበትን ቦታ ታውቂኝ